ሰላም ቤተሰብ እንደምን ቆያችሁ? ዛሬ በአዲስ ቪዲዮ ተመልሰናል። ዛሬ ደግሞ ማሳያችሁ ቆንጆ የሆነ በለብነ የሚሰራ የክሮሰን አሰራር ይሆናል። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ወደ አሰራሩ እንሄዳለን። እሺ እዚህ ጋር ጎድጓዳ ሳህን አዘጋጅቻለሁ። ጎድጓዳ ሳህኔ ላይ ዱቄት የምፈልገውን ያህል እጨምራለሁ። 3 ኩባያ ነው የተጠቀምኩት። የምትፈልጉትን ያህል መጠን መጠቀም ትችላላችሁ። ስኳር አለኝ 60 ሚሊ 3 ማንኪያ ማለት ነው። እና ጨው የምፈልገውን ያህል 1 ማንኪያ ከግማሽ ነው የተጠቀምኩት። እንደ ዱቄታችሁ ብዛት መጠቀም ትችላላችሁ ማለት ነው። ቤኪንግ ፓውደር 2 የሻይ ማንኪያ ነው የምጠቀመው። እና እርሾ እጠቀማለሁኝ። እዚህ ጋር 1 ማንኪያ 1 ሾርባ ማንኪያ የሚሆን የጨመርኩበት። እነዚህን አንድ ላይ አዋህዳቸዋለሁ። ግማሽ ኩባያ ወተት፣ ግማሽ ኩባያ ዘይት ተጠቅሜያለሁኝ እዚህ ጋር እና 1 እንቁላል አለኝ። እንቁላሉንም እጨምራለሁኝ። እነዚህን አብረን እናዋህዳቸዋለን። እጄን ታጥቤ በደንብ በእጄ ብዙም መላላት የለበትም። በኋላ ስንዳምጥ እንዳያስቸግረን ሊጡ መካከለኛ አድርገን ነው የምናቦካው። እንደምታዩት አሪፍ አድርጌ በደንብ አሽቼን ያቦካሁት። ኩፍ እስከሚል ሽፍና አድርገን እንጠብቃለን። ሊጣችን ኩፍ ብሎልናል። አሁን ወደ መጋገሩ የምንሄድ ይሆናል ማለት ነው። መዳመጫዬ ላይ ዱቄት ትንሽ አደርግና እዳምጠዋለሁ። በደንብ በስሱ ነው የምዳምጠው። እንደምታዩት ቆንጆ አድርጌ በስሱ ዳምጫለሁ ማለት ነው። የምጋግርበትን ፓትራ ማዘጋጅቻለሁ። አሁን እዚህ ጋር ለብኔን አዘጋጃለሁ ማለት ነው። ከሱቅ የተገዛውን የተጠቀምኩት። በቀጣይ ደግሞ ቤት ውስጥ እንዴት እንደምናዘጋጅ ማሳያችሁ ይሆናል። የምፈልገውን ያህል መጠን አደርጋለሁ። ኦሊቭ ኦይል ነው የተጠቀምኩት እዚህ ጋር፣ የወይራ ዘይት ትንሽ ሳይበዛ እና ዛተር አድርጌበታለሁኝ። ይሄን በደንብ እናዋህደዋለን አብረን። እንደዚህ ቆንጆ አድርጌ አዋህጃለሁ። አሁን እንግዲህ ፓትራውን መጀመሪያ ዘይት ቀባና እንዳይዝብን በደንብ ዘይቱን ዙሪያውን መቀባት አለብን። እንቆራርጣለን የዳመጥነውን ሊጥ በዚህ መልኩ ብዙም እንዳይተላልቅባችሁ ክሮሰኑ
መጠነኛ አድርጋችሁ መቁረጣችሁን እንዳትረሱ። ዳርና ዳሩን ጥብቅ አድርጉት ስለሚወጣ ማለት ብዙ ጊዜ ለምን እሳት ሲነካው እንትን የማለት ባህሪ ስላለው እንዳይፈስባችሁ በደንብ ድፈኑት ማለት ነው። እንደዚህ ለምን በጣም እንዳታበዙት፣ መካከለኛ ነው መሆን ያለበት። ጀማሪ ስለሆንኩ እንግዲህ ቪዲዮ ትንሽ አስቸግሮኛል ማለት ነው። ብዙም ቀረብ አላደረኩትም፣ ለሱ ይቅርታ ጠይቃለሁ። እንደዚህ ሁሉንም እያደረግን እንደረድራለን ማለት ነው። እዚህ ጋር ወተትና አስኳል እንቁላል ነው የተጠቀምኩት። ቆንጆ ነው፣ ያሳምርላችኋል። ከላይ ከለሩን ትንሽዬ ወተት ጨምራችሁ አስኳሉን አብራችሁ ምትታደርጉና በዚህ መልኩ ቀቡት። ከላይ ትንሽ ኩፍ እስከሚል ድረስ እንደዚህ ሽፍን አድርጌ ያስቀምጠዋለሁ። እንደምታዩት ኩፍ ብሎልኛል። አሁን ከ20 እስከ 25 ደቂቃ ባለው ኦቨን ውስጥ ከትቼ አብስለዋለሁ ማለት ነው። እንደምታዩት እንግዲህ ቆንጆ ሆኖ ክሮሰናችን በስሎልና እንደወደዳችሁት ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። ለቤት አዲስ የሆናችሁ ይህንን ቤት ሰብስክራይብ በማድረግ እኔንም እንድታበረታቱኝ በአክብሮት እጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ቆዩ።